እናት ብር ሆና ለኔ ብበደራት ወለድ የከፈልኩ ዘላለም ባኖርኳት እናት አንድ ሆና ሰውን አስቸገረች ምነው እንደ ዘመድ ሶስት አራት በሆነች ውለታሽ ብዙ ነው አያልቅም ተከፍሎ ፈጣሪ በጤና ያኑርሽ ዝም ብሎ እንቅፋት አይምታሽ እሾህ አይውጋሽ ሁሌም ፈገግ በይ እማ እንዳይከፋሽ ሁሌም ፈገግ በይ እማ እንዳይከፋሽ እናት ብር ሆና እኔ ብበደራት ወለድ የከፈልኩ ዘላለም ባኖርኳት እናት አንድ ሆና ሰውን አስቸገረች ምነው እንደ ዘመድ ሶስት አራት በሆነች ምነው እንደ ዘመድ ሶስት አራት በሆነች አንጎራጉራለሁ ልክ እንደ ደላኝ የማልናገረው በሽታ ይዞኝ ይዘገያል እንጂ ሁሉም ነገር ያልፋል አበርታኝ ፈጣሪ እስከሚያልፍ ያለፋል አበርታኝ ፈጣሪ እስከሚያልፍ ያለፋል ታማኝ ፈጣሪ ነው የማይለወጠው ሰውማ እንደ ኳስ ነው ሚገለባበጠው አይቀርም ማለፉ ሰው ካለ በጤና አምላኮ ያድለኝ የሚችል ልቦና አምላኮ ያድለኝ የሚችል ልቦና እናት ብር ሆና ለኔ ብበደራት ወለድ የከፈልኩ ዘላለም ባኖርኳት እናት አንድ ሆና ሰውን አስቸገረች ምነው እንደ ዘመድ ሶስት አራት በሆነች ውለታሽ ብዙ ነው አያልቅም ተከፍሎ ፈጣሪ በጤና ያኑርሽ ዝም ብሎ እንቅፋት አይምታሽ እሾህ አይውጋሽ ሁሌም ፈገግ በይ እማ እንዳይከፋሽ ሁሌም ፈገግ በይ እማ እንዳይከፋሽ እናት ብር ሆና እኔ ብበደራት ወለድ የከፈልኩ ዘላለም ባኖርኳት እናት አንድ ሆና ሰውን አስቸገረች ምነው እንደ ዘመድ ሶስት አራት በሆነች ምነው እንደ ዘመድ ሶስት አራት በሆነች አንጎራጉራለሁ ልክ እንደ ደላኝ የማልናገረው በሽታ ይዞኝ ይዘገያል እንጂ ሁሉም ነገር ያልፋል አበርታኝ ፈጣሪ እስከሚያልፍ ያለፋል አበርታኝ ፈጣሪ እስከሚያልፍ ያለፋል ታማኝ ፈጣሪ ነው የማይለወጠው ሰውማ እንደ ኳስ ነው ሚገለባበጠው አይቀርም ማለፉ ሰው ካለ በጤና አምላኮ ያድለኝ የሚችል ልቦና አምላኮ ያድለኝ